ዕለተ ሰንበት ሚያዝያ 29 አቶ ግርማ ቅዳሴ ማልዶ ከቤታቸው ወጥተው አቅራቢያቸው ላለችው ማርያም ቤተክርስቲያን ሲያቀኑ ከፊት ለፊታቸው የተጠቀለለች ወረቀት ያገኙት። ታዲያ ወረቀቱን ባዩት ጊዜ ሊያልፉት አልወደዱም። አመንትተውም ቢሆን ወረቀቱን አነሱት። እናም ከደረታቸው ካለችው ኪስ አንስተው ከተቷት። ወደ ቅዳሴው አመሩ። ቅዳሴውን እንደጨረሱም ወደ ቤት ተመልሰው ከደረታቸው ያደረጉትን ያ የተጠቀለለ ወረቀት ከፈቱት። ወረቀቱ መጀመሪያ ላይ የስንብት ደብዳቤ ይላል። ሀኒታዬ፣ የኔ ዛሬ እንባዬን በሬን አወላጅቼ የውስጤን ፍም እሳት እጄ ላይ ባለችው ወረቀት ጻፍኩልሽ። ልቤ ልብሽን ተከተለ፣ እግሬ እግርሽን ሳይታክት ሳይደክም አንቺን የተመኘው ልቤ እግሬን እንዳይዝል አበረተው። ብዙ ተጓዘ፣ ብዙ ሮጠ፣ ፍቅሩ ሊነግርሽ ሊደርስብሽ ሞከረ። ተቃርቦም ተቃርቤም ርቀቱን ድርብ አደረግሽው። ተከትለኝ አልሽኝ ሀኒታዬ፣ ባትታየኝ እንኳ መዳረሻሽ ቦታሽ ጠፍቶኝ ብዙ ዘመን በእምነት በፍቅር ጠብቄሻለሁ። የምነግርሽ የማሳይሽ እጅግ ብዙ ነበረኝ። ግን ርቀትሽ ቀርቤ ዓይንሽ ዓይኔን አይቶ መረዳትሽን ሳላይብሽ እንድረዳሽ አሳሰብሽኝ ሀኒታዬ። እንድናገር አንደበቴ ችሎ ዝም እንዲል ግን አደረግሽው። አፍላ ዕድሜን አንቺን በማሰብ በሙሉ ልቤ አንቺን በማፍቀር ኖሬያለሁ። ተከትዬሽ አልደረስኩም፣ ፈልጌሽም የኔ አልሆንሽም። ይሄ ደብዳቤ ለመጨረሻ ጊዜ ጻፍኩልሽ የስንብት ደብዳቤ ነው። ብዙ አስቤ፣ ብዙ ተጉዜ፣ ብዙ አቅጄ ልደርስብሽ፣ ልነካሽ፣ ልዳስስሽ የልቤን ሐሳብ፣ ጭንቀት፣ የልጅነት ስቃይን ሳልነግርሽ ከአንቺ ለዘላለም ልለይሽ ነው። ግን የልጅነቴ ሀኒታዬ፣ አፍላ ዕድሜ ሀኒታዬ፣ ከቃል በላይ አፈቅርሻለሁ። አቶ ግርማ ለተወሰነ ጊዜ ደርቀው ቀሩ። ወዲያው ስልካቸው ይጮሃል። ልጃቸው ሀና ናት። አባሻውን ፈንጨርሂ ተወልያ ወርሒ ካብዛዓሾ መንጥዕ ስራ ጎድል ተጸበል ወይዘሮ ሃና አዶ ጽጌና ወዮ ትባና ሃባና ደንጊኽና ወይዘሮ ሃና አዶ ጽጌና ወዮ ትባና ሃባና